ቆይ በሶስተኛው ጊዜ ምን ተለወጠ? እናም አካውንቴን ከ10 ወደ 100 እንዴት አሳደግኩት? ኔቨር ጊቭ አፕ የሚለው ውስጥ ነው። በቃ ያው ሞክር እምቢ ካለህ ሞክር። ጊቭ አፕ የሚለው ነገር ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ሞክረነው ካልተሳካ እንዳይቆጭ። ስለዚህ ደጋግመን ለዚህም 3 ምክንያቶች አቅርቤላችኋለሁ። የመጀመሪያው ትዕግስት ነው። በፎሬክስ ውስጥ ከምንምና ከማንም በላይ ትዕግስት አስፈላጊ ነገር ነው። ትዕግስት ከሌላችሁ ዞሮ ከ97% ትሬደሮች ውስጥ መመደባችሁ የማይቀር ነው። ሁለተኛው ስትራቴጂ። አንድ ፎሬክስ ትሬደር ግዴታ ካልሆነ በቀር አንዴ የያዘውን ስትራቴጂ ባይቀይር ይመከራል። የኔ ችግር ይሄ ነበር። አንዴ ኤስኤምሲ፣ አንዴ አይሲቲ፣ አንዴ ሊኩዊዲቲ እያልኩ እየቀያየርኩ ነበር። ነገር ግን በስተመጨረሻ ኤስኤምሲ ኤንድ ሊኩዊዲቲ ስትራቴጂን ተጠቅሜ ወደ ትሬዲንግ ተመለሱ። ሶስተኛው ስሜትን መቆጣጠር ማኔጂንግ ኢሞሽን። በትሬዲንግ ላይ ስሜትን መቆጣጠር የማትችሉ ከሆነ ራሳችሁንም ብራችሁንም ይዛችሁ ነው ገደል የምትገቡት። ስለዚህ እናንተ የኔን ስህተት እንዳትደግሙት ትንሽ ልምከራችሁ። ፎሬክስ እንደ እቃ ጨዋታ አትመልከቱት። በቀን $7 ሚሊዮን እንደሚያንቀሳቅስ ፋይናንሻል ማርኬት እንጂ